ክርስቲያን በባህሪው ጥሩ የሆነ ጥበብ ሊኖረው ይገባል። ጥሩ የሆነ ምሳሌነት ሊኖረው ይገባል። ለቤታችን፣ ለህይወታችን፣ ለኑሯችን መዳን የሚሆንበት ጊዜ ትላንት አይደለም። መዳን የሚሆንበት ጊዜ ገና ወደፊት የሚመጣ ሩቅ የሆነ ጊዜ አይደለም። ዛሬ ምን ስናደርግ? ህይወታችንን በመንፈሳዊ ነገር ስናስጌጥ፣ አምላካችንን እየረሳን ከአምላካችን እየተለየን ያለን በዓለም መጥፊያ ውስጥ ያለን ካለን ልንመለስ ይገባል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምዝየሰ ኮነ ፍስሐ ወሰላም። ፍስሐን ሰላምን እንድንመለከት የረዳን ያገዘን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ የተከበረ የገነነ ይሁን። እንደ እግዚአብሔር መልካም ፍቃድ ዛሬ የምንነጋገርበት ርዕስ የሚሆነን ጊዜው ገና ነው በሚል ርዕስ ላይ ይሆናል። እንግዲህ ይህችን ቃል ስንሰማ ብዙዎቻችን ለመንፈሳዊነት፣ ለቅዱስ ቁርባን እንዲሁ ለንስሐ ለተለያዩ ነገሮች ስንጠየቅ ቆይ ጊዜው ገና ነው፣ ቆይ እድሜ ገና ነው፣ ገና ደግሞ ብዙ ጊዜ ይቀረኛል የሚሉ አይነት ምላሾችን ብዙ ጊዜ እንሰማለን። ስለዚህ ይህችን ቃል ግን ደግሞ ከቤተ ክርስቲያን አንጻር ስንመለከታት፣ እንደ ሰው ልጆች ደግሞ ትክክለኛ የህይወት መስመር አንጻር ስንመለከታት ገዳይ ሆና የምናገኛት ቃል ናት። ይሄ ማለት ምንድነው? ብዙዎቻችን ስንጠየቅ የምንለው ነገር ወይም እንዲረፍድብን ከሚያደርጉን ነገሮች ውስጥና ትልቁ ነገር ይሄ ጊዜው ገና ነው የሚል ነገር ነው። ምናልባት ስራ ላይ ሆነህ ሊሆን ይችላል። ምናልባት ደግሞ ብዙ መንገዶች ላይ ሆነ ሊሆን ይችላል። ግን ንስሐ ለምን አትገባም ስትባል ጊዜው ገና ነው ያልክባቸው ጊዜያቶች ሊኖሩ ይችላሉ። ምናልባት በሆነ መንገድ ውስጥ እየሄድሽ ሊሆን ይችላል። ምናልባት ደግሞ በሆነ ነገር ውስጥ እየተራመድሽ ሊሆን ይችላል። ግን ደግሞ መንፈሳዊነትን ልትቀርብ ይገባል፣ ወደ አምላክሽ ልትጠጊ ይገባል ሲባል ጊዜው ገና ነው ደግሞ ያልሽባቸው ብዙ ጊዜያቶች ሊኖር ይችላል። ስለዚህ ሁላችንም ይህችን ቃል ተቀብለናታል። ይህችን ቃል ለውስጣችን አሳምነዋል። ይህችን ቃል በልባችን ላይ ጽፈናል። ስለዚህ መንፈሳዊነት ሲባል የሚታየን የሆነ በእድሜያቸው ከፍ ያሉ ወይም አይሩግ የሆኑ ሰዎች ነጠላ ለብሰው ወደ ቅዱስ ቁርባኑ የሚቀርቡበት ያ አይነት የሆነ የመንፈሳዊነት ህይወት ያለ ይመስለናል። ስለዚህ በወጣትነት መጥፋት፣ በወጣትነት በኃጢአት ውስጥ መገኘት፣ በወጣትነት በማይሆኑ ነገሮች ውስጥ መኖር መንገድ መስሎ የሚታየን ብዙዎች አለን። ነገር ግን ይህንን ስናደርግ እኛ ሳናውቀው እየፈጸምነው ያለነው የአጋንንትን የርኩሳን መናፍስትን መንገድ እየተከተልን እነርሱ ኢየሱስ ክርስቶስ ወደ እነርሱ ሲመጣ ይመልሱት የነበረውን ምላሽ እየሰጠን ወይም ደግሞ እሱን እያቀረብን ነው። ለዚህ ደግሞ ብዙ የመጽሐፍ ቅዱስ ጥቅሶችን ማንሳት እንችላለን። ግን በዚህ በማቴዎስ ወንጌል ምዕራፍ 8 ላይ ያለውን ቃል ለመመልከት እንሞክር። ጌታችን ወደ ጌርጌሴኖን ተሻግሮ በሚሄድበት ሰዓት ላይ ሁለት ሰዎች ከመቃብር ቦታው መጥተው ወደ ክርስቶስ ተጠግተው ነበር። እሱን ደግሞ ሲያዩት ኢየሱስ የእግዚአብሔር ልጅ እኛ ካንተ ምን አለ፣ አንተስ ደግሞ ከኛ ምን አለ የሚል አይነት ቃል ተናግረውት ነበር። እኛ ካንተ ጋር ምንም ዕጣ ፈንታ የለንም፣ አንተ ደግሞ ከኛ ጋር ምንም ዕጣ ፈንታ የለንም፣ ለምን መጣህብን ብለው ተናግረው ነበር። ከዚህ ቀጥሎ ደግሞ ያሉት ጊዜው ደግሞ ገና ነው እንዴት መጣህ ነበር። ጊዜው ገና ነው እንዴት መጣህ ነበር የሚለው። ስለዚህ አሁን ብዙዎቻችን እያረፈድን ያለንበት መንገዶች ወደ መንፈሳዊነት እንመለስ፣ በወጣትነታችን እንንቃ፣ በወጣትነታችን እግዚአብሔርን እንፈልግ የሚለውን ቃል ልክ እየገፋን በሄድን ቁጥር ልክ እንደዚህ አጋንንቶች ኢየሱስ ክርስቶስ ወደ ህይወታችን ሲመጣ፣ እግዚአብሔር ወደ ህይወታችን ሲመጣ የጎደሉብንን ነገሮች ሊሞላ እንዲሁ ደግሞ ያልቀኑ ነገሮችን ደግሞ ሊያቃናልን ሲመጣ ቆይ ጊዜው ገና ነው የምንል ከሆነ እነዚህን አጋንንቶችን የምንመስል ይሆናል ማለት ነው። እነዚህ አጋንንት እያሉ የነበረው ኢየሱስ እግዚአብሔር ልጅ እኛ ካንተ ምን አለን፣ ጊዜው ገና ነው እንዴት መጣህ አሉ። ምክንያቱም ትላንት ብዙ ሀገራቶችን እየለቀቁ ወደዚህ ቦታ ላይ ደርሰው ነበር። ብዙ ሀገራቶችን እየተው ይህ ልዩ የሆነ ወንጌል ሲሰበክ ሲሰሙ ቆይ እንሂድ እያሉ እየተሻገሩ የመጡባቸው ብዙ ዘመናቶች ነበሩ። ሌሎች ሀገራቶችን ሲለቁ ነበር የኖሩት። እዚህም መጣን፣ እዚህም ደግሞ ተከትለህን መጣህ ብለው ደግሞ ጥያቄያቸውን አቅርበው ነበር። ስለዚህ እግዚአብሔርን እንድንፈልግ የሚያደርጉን ብዙ ሰዎች ወደ ህይወታችን ሲመጡ፣ ብዙ ነገሮች ወደኛ ሲመጡ ግን ቆይ ብለን ደግሞ የተመለስንባቸው እነሱን ላለማግኘት ሀገር የቀየርንበት ብዙ ጊዜያቶች አሉ። ግን እነዛ የሚያዋጡን አይደለም። እነዚህ በማይሆን መንገድ የሚወስዱ ነገሮችን እስከ መጨረሻው ባደረግን ጊዜ እስከ መጨረሻው ጠፍተን እንድንቀር የሚያደርጉ ነገሮች እንደሆኑ ከነዚህ መማር እንችላለን። እነዚህ አጋንንቶች ጊዜው ገና ነው ያሉበት ነገር ለምንድን ነው ቢባል እንደኛ
የመጥፊያውን ጊዜ ወይም ደግሞ እንደኛ ቆይ ይሄን መንፈሳዊነት ከተከተልኩኝ የሆነ ነገር ይደርስብኛል ብሎ በማሰብ ወይ ደግሞ ያንን ቦታ ለቀው ሲሄዱ እርሱ ይገዛዋል ብቻ ብለው በማሰብ አልነበረም። ጊዜው ገና ነው ያሉት። ግን ሁለት ትላልቅ የሚሰቃዩበት ሁለት ትላልቅ መልስ የሚያጡበት ቀናቶች እንዳሉ እነርሱም ያውቁት ነበር። መተርጉማን አንደኛውን ዕለት ዓርብን እያሰቡ ነበር። ዕለት ዓርብን ሲያስቡ እጅግ መከራ የሚሆንበት በመስቀል ላይ ከሰባቱ የመስቀል ቃላቶች ከሚባሉት ወይም ደግሞ አጽራሐ መስቀል ከሚባሉት ቃላቶች ውስጥ አንዱ እነዚህን የክርስቶስን አንዱ ጥቅማቸው የሰይጣንን አቅርቦት ሊያደርግበት ሰይጣን ከመስቀል ርቆ የሚቆይበትን አዝማሚያ ተጠግቶ ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሊቀጣ ወይም ደግሞ መከራውን ሊቀበል ይገባዋልና እነዚህን ቃላቶች ጌታችን ሲናገር እርሱማ አምላክ አይደለም ብሎ ሊጠጋው ወዶ ነበር። ስለዚህ አንደኛው እሱን የመሰለውን ዕለት፣ ሌላኛው ደግሞ እንደ ዕለተ ምጽአት ያሉትን ቀናቶችን በማሰብ ነው ብለው መተርጉማን ይህን ነገር ያስቀምጡልናል። ዕለተ ምጽአት ላይ ሲደርስ ቆይ ላስተካክል፣ ቆይ ላቅና የሚባል ነገር የለም። ነገር ግን ወደ እሳቱ የጥርስ ማፋጨት ማልቀስ ወዳለበት ቦታ ይወድቃሉ። ስለዚህ እንደዚህ አይነት ገና የሆኑ ቃላቶችን ሲያውቁ ስለነበረ እነዚህ አይነት ሐሳቦችን ሲያስቡ ስለነበር ጌታችን ወደ እነርሱ ሲመጣ ጊዜው ገና ነው የሚለውን የሚመስል ቃል ጊዜው ሳይደርስ እንዴት ወደኛ ልትመጣ ቻልክ? እኛ ካንተ ጋር ምን ዕጣ ፈንታ አለን? እኛ ካንተ ጋር የሚሆን ምን ነገር አለን? የሚል ቃልን ተናግረው ነበር። ስለዚህ ብዙዎቻችን ወደ መንፈሳዊነት ተመለሱ፣ ንስሐ ግቡ፣ ወደ ቅዱስ ቁርባኑ ተጠጉ፣ መንፈሳዊነት ነው የሚያዋጣችሁ ሲባል ጊዜው ገና ነው የምንል ከሆነ እነዚህን አጋንንትን የማንመስልበት ምንም ነገር የለም። ስለዚህ ከነዚህ አጋንንቶች የተለየን ለመሆን ከነዚህ አጋንንቶች ደግሞ ልዩ ሆነን የተፈጠር መሆናችንን እንድናከብር ወይ ሰውነታችንን እንድናከብረው ጊዜው ገና ነው የሚለውን ቃል መግደል መቻል አለብን፣ ማሸነፍ መቻል አለብን ማለት ነው። ይህንን የምንል ከሆነ ኢየሱስ ክርስቶስ ወደ ህይወቴ መጥቶ ምን ሊያስተካክል፣ ጌታዬ ወደ እኔ መጥቶ ምን ሊያደርግ እንደውም ደግሞ ስቃዩን ነው የሚጨምርብኝ ብሎ ከማሰብ የሚተናነስ ነገር የለውም። ብዙ ሰዎች ከሚሉት ነገሮች ውስጥ አንዱ የሆነች ይህች ቃል የሰዎችን ህይወት የምታጠፋ ናት። ጊዜው ገና ነው የምንልባቸውን ነገሮች ልናውቅ ይገባል። ምናልባት በዓለም ላይ በኑሮ ደረጃ ላይ ልናደርጋቸው የሚገቡ እንደ ትምህርት፣ እንደ ትዳር፣ ልጅን እንደ መውለድ እንደዚህ አይነት ያሉ ነገሮች ምናልባት በምንከተላቸው ስኬጁሎች ልንሄድ እንችላለን። በምንሄድባቸው ፕሮግራሞች ልንቀመጥ እንችላለን። ግን ደግሞ መንፈሳዊነትን ለመቅረብ ወደ አምላካችን ለመጠጋት ልዩ የሆነውን ማዕድ ደግሞ ለመቋረስ እንደሌላው ጊዜው ገና ነው እያልን የምናሸንፈው የምናወጣው ጊዜ ሊኖር አይገባም ማለት ነው። ስለዚህም እነዚህ አጋንንት ይሄ እኮ ጊዜ ገና ነው፣ ይሄ ጊዜ እኮ ለኛ የሚሆን አይደለም፣ አንተ እንዴት ወደኛ መጣ? አንተን ሽሽት ብዙ ሀገራቶችን እየተሻገርን መተናል፣ አንተ ግን እዚህ መጣህ። እነዚህ ሁለት ሰዎች እጅግ እየተሰቃዩ ነበር። መተርጉማን እንደሚነግሩን ወደ 1000 የሚሆኑ አጋንንት በእነሱ ውስጥ ነበሩባቸው። ስቃይን እያበዙ ነበር። ስለዚህ ወጥተው እንዲሄዱ ወይም ደግሞ ከነሱ ተለይተው እንዲሄዱ ልዩ የሆነው አክብሮ የፈጠረውን የሰውን ልጅ ደግሞ ለቀው ደግሞ እንዲሄዱ አዟቸው ነበር። ምንም አይነት የምትመሰክሩት ምስካሬነት፣ ምንም አይነት የምትሰጡት ምክንያት ጥቅም የለውም። ስለዚህ ወጣችሁ ሂዱ ብሎ ነበር። አሁንም መንፈሳዊነት ሲነገረን እግዚአብሔርን ማሰብ ሲመሰከርልን ጊዜው ገና ነው እያልን ደግሞ ወደ ኋላ የምንልካለን። ልክ አጋንንት እንደሚመሰክሩት ምስካሬ እውነት የሌለው ጥቅም የሌለው ግን ደግሞ ዕለት ደግሞ ወይም ደግሞ ባለንባቸው ቀናቶች ላይ ራሳችንን እያታለሉ የሚሄዱ ንግግሮች ናቸው። እነርሱ ብዙ ምክንያቶችን አቅርበው ነበር። ጊዜው ገና ነው፣ ከአንተ ጋር የሚኖረን ነገር አለ፣ ግን ደግሞ አሁን አይደለም ብለው ከክርስቶስም ደግሞ ሊድኑ የፈለጉ ነበር። ስለዚህ በእንደዚህ አይነት መንገድ ውስጥ ያለን አምላካችንን እየረሳን ከአምላካችን እየተለየን ያለን በዓለም መጥፊያ ውስጥ ያለን ካለን ልንመለስ ይገባል። ጊዜው ገና ነው የሚል ኢየሱስ ክርስቶስ ወደ እርሱ ሲመጣ አምላክ ወደ እርሱ ሲመጣ ጊዜው ገና ነው የሚል ሰው ካለ ያ ሰው ቆይ እየሰራሁት ያለው አጋንንታዊ ስራ አለ፣ ቆይ እየሰራሁት ያለው በርኩሳን መናፍስት የሚመራ ስራ አለ። ስለዚህ እነርሱን ሰርቼ እስከምፈጽም ድረስ ወደ አምላክ ያልጠጋም ከሚለው ቃል የተናነሰ ንግግር አይደለም። ስለዚህ ተመልሰን ወደ አምላካችን መጠጋት አለብን። አንዳንድ ሰዎች ንጹህ ከሆነ ትህትና ተነስተው ወይም ደግሞ እግዚአብሔርን ከመፍራት ተነስተው ቆይ አሁን ይሄ ጊዜው አይደለም፣
ወይም ደግሞ ወደዚህ ቦታ ላይ የሚቀርብበት ሰዓት አይደለም። እሱ እሳታዊ ነው። እሱ ደግሞ ከፍ ያለ አባት ነው። እሱ ደግሞ ብዙ ክብርን የሚሻ አምላክ ነው። ስለዚህ እኔ ደግሞ ክብሬ ያነሰ ነው፣ ከእርሱ ደግሞ ያነስኩኝ ነኝ፣ ወደ እሱ ልጠጋ አይገባም የሚሉ ደግሞ ከንጹህ ትህትና የተነሱ ሰዎች አሉ። እንደዚህ አይነት ሰዎች ከሆኑ ትህትናቸውን እግዚአብሔር ይወድላቸዋል። ትህትናቸውን ቢወድላቸውም ግን ደግሞ ከመንፈሳዊነት ርቀው የሚቆዩበትን ዘመናት እርሱ አይወደውም። መንፈሳዊነትን መጠጋት እንዳለባቸው እንዲሁ ያከበሩትን ደግሞ አምላክ ሊቀድሳቸው ሊያኖራቸው ራሱን አስተላልፎ የሰጠበትን ያንን ልዩ የሆነውን ማዕድ ሊቀርቡበት እንደሚገባ መጽሐፍ ይነግረናል። ይህንን ልዩ ማዕድ ቅዱስ የሆነውን ስጋውንና ደሙን ሊቀበሉ ወደ እርሱም ደግሞ ሊቀርቡ እንደሚገባ መጽሐፍ በተደጋጋሚ ያስረዳናል። ይህንን የምንለው ዝም ብለን አይደለም። ምክንያቱም እነዚህ ሰዎች የእውነት እግዚአብሔርን መፍራት ካላቸው፣ ትህትናን የተላበሱ ከሆነ፣ እግዚአብሔርን ማክበር ከልባቸው ከሆነ እርሱ የሚሰጣቸውን ሰማያዊ ማዕድ መቀበል አለባቸው። እርሱ የሚሰጣቸውን ሰማያዊ ህብስት መያዝ አለባቸው። እርሱ ደግሞ የሚያጠጣቸውን ሰማያዊ ጽዋ መጠጣት መቻል አለባቸው። መቼ? ለእርሱ የሆነ ትህትና አለን ያሉትን እነዚህ ሰዎች። ይህንን ደግሞ ለማድረግ ወደኋላ ሊሉ አይገባም። ምክንያቱም ትህትናን የሚወድ የትህትና አምላክ ነው። በጸሎተ ሐሙስ ላይ ስናስብ ዝቅ ብሎ እግር ሲያጥብ የነበረ ልዩ የሆነ ጌታ ነው። እንዲሁ ደግሞ ሲያሰቃዩት በዝምታ ይመለከት የነበረ ልዩ የሆነ ደግሞ አምላክ ነው። ስለዚህ ትህትናን ያውቃልና ትህትናን ግን ማክበርን ይወዳል። ትህትናን ግን ማድረግን ይወዳል። ትህትናን ለሚያሳዩ የሚሰጠውን ስጦታ እንዲኖሩበት ማየትን ይፈልጋል። ስለዚህ ትህትናችን የተመረጠ እንዲሆን፣ ነገራችን የተስተካከለ እንዲሆን አምላካችንን የቀረብንባቸውን እነዛን ዘመናቶች በሚባርኩ ነገሮች ልንቃኝ ይገባል። ለዚህ ደግሞ ትልቁ ምሳሌ የሚሆነን በዚሁ በማቴዎስ ወንጌል ምዕራፍ 8 ላይ ያለ አንድ መቶ አለቃ ነው። ከስሙ እንደምንረዳው መቶ አለቃ ነው። የመንግስት ሹማምንት ወይም ደግሞ የቤተ ክህነቱ ሳይሆን የቤተ መንግስቱ ሹም የሆነውን ስም የያዘን ግን ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ ዘንድ ቀርቦ አንድ የተናገረውና እርሱንም ደግሞ ያስደመመው ልዩ ነገር ነበር። ይሄ መቶ አለቃ ወደ ኢየሱስ ክርስቶስ እንዲመጣ ያደረገው ነገር ቢኖር የልጁ መታመም ነበር። ልጄ ታሟል፣ በቤተ መጻጉዕ እየተሰቃየ ነው፣ በበሽተኞች ቤት ነው ያለው፣ እባክህን ልጄን አድንልኝ የሚል ጥያቄ ነበር የጠየቀው። ጌታችንም ደግሞ ባለመድኃኒትነቱ እጅግ በጣም ግሩም ነበር። እንግዲህ በስጋው ወራት ላይ ስንመለከት መድኃኒት ፈልገው ወደ እርሱ የመጡትን መድኃኒት ይሰጥ ነበር። መድኃኒት እየፈለጉ ግን ህመምተኞች ሆነው መድኃኒት ሊሰጣቸው የሚፈልገውን ሲጠባበቁ ለነበሩት መድኃኒትን ሲሰጥ ነበር። መድኃኒቱን ጠይቀው መድኃኒት እንደተቀበሉት ደግሞ መድኃኒትን ያልጠየቁ ግን ደግሞ የታመሙትን ደግሞ እርሱ መድኃኒት ይሰጥ ነበር። ስለዚህ ይሄ መቶ አለቃ ወደ ጌታችን ቀርቦ ጥያቄ ጠይቆት ነበር። ይሄም ጥያቄ ልጁን እንዲያድንለት እንዲፈውስለት ነበር። ከዚህም በኋላ ግን ልጁን እንዲያድንለት እንዲፈውስለት ሲጠይቀው እርሱ የመለሰለት መልስ እሺ የሚል መልስ ነበር። እምርልሃለሁ፣ አድንልሃለሁ፣ ልጅህ ይድናል የሚል መልስ ነበር የነገረው። ስለዚህ እንሂድ አለ። እንዲድን ምህረቱን እንዲያገኝ ከቤትህ ደግሞ ሄደን ይህን ልጅህን እንደጠየቀኝ ልፈውስልህ ብሎት ነበር። ግን ይሄ መቶ አለቃ ጌታችን መድኃኒታችን ኢየሱስ ክርስቶስን ያስደነገጠው እጅግ በጣም ደግሞ ግሩም የሆነ ንግግርን ተናግሮ ነበር። ይህም ቃል ምንድን ነው? አንተ ከኔ ቤት ጠፈር ስር ልትገባ የሚቻልህ አይደለህም። የኔ ቤት ምናልባት የመንግስት ሹማምንቶችን ሊያስተናግድ ይችላል። የኔ ቤት ምናልባት ደግሞ በስልጣን እርከን ያሉ በዓለማዊ ምቾት ሊደሰቱ የሚችሉትን ሊያስደስት ይችል ይሆናል። አንተ ግን ከኔ ቤት ጠፈር ስር ልትገባ አይቻልህም የሚል ነገር ነበር የተናገረው። አሁን ይሄ ለኛ በጣም ትልቅ የሆነ ትምህርትን የሚሰጠን ነገር ነው። ብዙዎቻችን በቤታችን እግዚአብሔር ገብቶ እንዲባርከን እንፈልጋለን። በቤታችን እግዚአብሔር እንዲገኝ እንፈልጋለን። በነገራችን ውስጥ እግዚአብሔር እንዲኖር እንፈልጋለን። ግን ደግሞ እግዚአብሔር ሊገኝበት የሚችልበት እግዚአብሔር ሊኖርበት የሚችልበት ህይወት ነው ያለን ወይ ደግሞ ተብለን ብንጠይቅ ያንን መመለስ ይከብደናል። አሁን ይሄ መቶ አለቃ የመንግስት ሹማምንት ሰዎችን ላስተናገድ የሚችልበት አቅም አለ። እነሱን ሊይዝ የሚችልበት ነገር አለ። ግን ደግሞ አንተ ደግሞ ከኔ ቤት ጠፈር ስር ልትገባ አይገባም። ልጄ በሽተኛ እንደሆነው ልጄ እንደታመመው ደግሞ የኔ ቤት ደግሞ በሽተኛ ናት፣ ከኔ ቤት ልትገባ አይገባም ብሎት ነበር። ይሄ ቃል ጌታችን በነገረ ስጋዊው ላይ በምንመለከትበት ሰዓት በመዋዕለ ስጋዊው ላይ እንግዲህ ከተደነቀባቸው ከተገረመባቸው ቃላቶች መካከል የዚህ የመቶ አለቃው ነገር ነበር።
ምክንያቱም ከቤቴ ጠፈር ስር ልትገባ አይገባም ያለው ከልቡ ነበር። ብዙዎች በየመንገዱ ላይ እርሱ መልሶ ቸር እንዲላቸው አንተ ቸር አምላክ ይሉት ነበር። ብዙዎች በየመንገዱ ላይ አንተን እኮ ያጠባች ጡት፣ አንተን እኮ ያሳደገች እናት እያሉ እጅግ በጣም እንደተገረሙ እየሆኑ ከክርስቶስ ግን ማድነቅን ይፈልጉ የነበሩ ብዙዎች ነበሩ። ግን ይህ ሰው ንጹሕ ከሆነው ልቡ ተነስቶ ጌታን ይህን ቃል ተናገረው። የተናገረውም ቃል አንተ ከኔ ቤት ጠፈር ስር ልትገኝ አይገባህም፣ እዚህ የሆነ ቃልን አውጣ፣ እዚህ የሆነ ቃልን ተናገር፣ ልጄ በቤቱ ሆኖ ደግሞ ይፈወሳል የሚል ነበር። እጅግ በጣም የሚገርም ልዩ የሆነን ትምህርት ከዚህ ከመቶ አለቃው እንማራለን። ከዚህ መቶ አለቃ እጅግ በጣም ልዩ የሆነውን ነገር እናገኛለን። ለዚህም ይሄ የወንጌል ክፍል 3 ትላልቅ የሆኑ ነገሮችን የምንማርበት እንደሆነ ራሱ መድኃኒታችን ኢየሱስ ክርስቶስ ይነግረናል። እነዚህም 3 ነገሮች ምንድን ነው ከተባለ መቶ አለቃው ላይ ያገኘባቸው 3 ነገሮች ነበሩ። ኢየሱስ ክርስቶስ በመቶ አለቃው ላይ ያደነቀለት 3 ልዩ ልዩ የሆኑ ነገሮች ነበሩ። አንደኛውና ትልቁ ሃይማኖት ነበር። ይሄ መቶ አለቃ ልዩ የሆነ እምነት ተገኝቶበታል። ይሄ መቶ አለቃ አንተ እዚህ የሆነ ቃልን ተናግር፣ ስለዚህ በቤት የሆነ ደግሞ ልጄ ይፈወሳል የሚል ነበር። ስለዚህ ከእኛ ከሁላችንም ከእያንዳንዳችን በሆነው ባልሆነው ጊዜው ገና ነው፣ ጊዜው አልደረሰም ከማለት ይልቅ ሃይማኖታችንን ማጠንከርን፣ እምነታችንን ማጠንከርን እግዚአብሔር ከኛ ይፈልጋል ማለት ነው። በነገሮች ሁሉ እግዚአብሔርን የምናስብ እንድንሆን እግዚአብሔር ይፈልጋል። በህይወታችን ሁሉ እግዚአብሔር በመካከላችን ቢገኝ ነገሮች ሊስተካከሉ እንደሚችሉ ማሰብ መቻል እንዳለብን እግዚአብሔር ይህንን ከኛ ይፈልጋል። ብዙዎቻችን በተቸገርንባቸው ችግሮች ውስጥ፣ ባዘንባቸው ሐዘኖች ውስጥ እግዚአብሔር ምን ነው ዝም አለ፣ ዝምታውን እኔ ላይ ደግሞ ከፍ አድርጎታል ያልንባቸው ብዙ ነገሮች ሊኖሩ ይችላሉ። ግን እርሱ ከኛ ልዩ የሆነውን ሃይማኖት ይፈልጋል፣ ልዩ የሆነውን እምነት ይፈልጋል። ስለምን እግዚአብሔርን በደንብ አምነነው ችግር ሲደርስብን፣ ስናዝን፣ ፈተና ሲገጥመን እግዚአብሔር ይህን ይፈታዋል አንልም። ይህቺ እምነት ጥንካሬን ትሰጣለች። መቶ አለቃው ይሄ እምነቱ፣ ይህ ደግሞ ኢየሱስ ክርስቶስ አይደለም በአካል በመሄድ አይደለም በገቢር አይደለም ደግሞ በነቢብ አይደለም ደግሞ በሐልዮ ሊሰራው የሚችለው እንደሆነ ያውቀዋል። ስለዚህ አንተ አስብ፣ አንተ እዚህ ሆነ ተናገር፣ ልጄ ደግሞ ይድናል ብሎት ነበር። ስለዚህ በህይወታችን ውስጥ የመጀመሪያው ነገር ሃይማኖትን ከእኛ ይፈልጋል። ሁለተኛው እጅግ በጣም የተደነቀለት ነገር ቢኖር ከዚህ መቶ አለቃ ትህትናው ነበር። የትህትና ሰው ነበር። ዛሬ ብዙዎቻችን ባለን ምድራዊ ስልጣን ሊሆን ይችላል። ዛሬ ብዙዎቻችን ባለን ገንዘብ ሊሆን ይችላል። ወይም ደግሞ በቤተ ክህነቱም ባለን ስልጣን ሊሆን ይችላል። ትህትናን አጥተን በትዕቢት የኖርንባቸው ዘመናት ሊኖሩ ይችላል። ግን እነዛ የሚገሉን እንደሆነ ይሄ መቶ አለቃ በደንብ ይገልጽልናል። ትህትናውን አደነቀለት። አንተ ከኔ ቤት ጠፈር ስር ልትገባ የሚገባህ አይደለም ማለት። አንተን ሊያስተናግድ የሚችል ቤት የለኝም። አንተን ሊያስተናግድ የሚችል ቤት ውስጥ አይደለም ያለሁት። ስለዚህ ከኔ ቤት ስር ልትገባ አይገባም ማለት። እኛ በትህትና ሆነን አንተ ከኔ ጠፈር ስር ልትገባ አይገባም፣ አንተ በኔ በኃጢአተኛው ሰውነት ውስጥ ልትገባ አይገባም ያልንባቸው ደቂቃዎች ላይ እግዚአብሔር በእኛ ቤት ለመገኘት፣ እግዚአብሔር በእኛ ነገር ውስጥ ለመኖር ልዩ የሆነውን ውሳኔ የሚወስንበት ሰዓት ነው። እውነት ነው፣ እግዚአብሔርን ልንገድበው የምንችልባቸው ገደቦች የሉም። አንተ በዚህ ትኖራለህ፣ አንተ በዚህ ትኖራለህ፣ በዚህ እንገድብሃለን የምንለው አይደለም። ሙሉ በኩል ላይ የሆነ በሁሉም ጋር ያለ ግን እንደ ፍቃዳችን ደግሞ የሚገባባቸው ቦታዎች አሉ። እንደ ፍቃዳችን ደግሞ ተአምራቱን፣ ህይወቱን፣ ልዩ ነገሩን እያሳየን የሚገኝበት ነገራቶች አሉ። ስለዚህ እነዚህ ነገሮች ውስጥ ሊገኝ የኛን ፍቃድ ይጠይቃል። ለዚህም በሁለተኛነት ትህትናውን አደነቀል። ሶስተኛው ደግሞ ልዩ የሆነውን ምሳሌ ነበር ያደነቀው። ዛሬ ብዙዎቻችን እግዚአብሔርን ስናስብ ምናልባት ከምድራዊ ገንዘብ ጋር እያወዳደር ነው ሊሆን ይችላል። አምላካችንን ስናስብ ምድር ከሰጠችን ተራ ነገሮች ጋር እያወዳደር ነው ሊሆን ይችላል። ነገር ግን እነዚህ ማወዳደሪያዎች፣ እነዚህ ደግሞ ዝቅ ያሉ አስተሳሰቦች ዝቅ አድርገው የሚያስቀሩን ብቻ ናቸው። ይህ ግን መቶ አለቃ ምሳሌን እያነሳ ጠይቆት ነበር። ምሳሌን እያነሳ አስረድቶት ነበር። ምን አይነት ምሳሌ ካለን እኔ ብዙ አሽካሮች አሉኝ፣ እኔ ብዙ ደግሞ ጭፍሮች አሉኝ። እነሱም ባዛቸው ስራቸውን ይሰራሉ። ስራ እየሰራ የነበረ ሰው ካለ እሱን እረፍት ሰጥቼ እረፍት ካደረጉት እያመጣው ስራቸውን ላሰራቸው ይችላሉ። ቆፍሩ ብላቸው፣ ትከሉ ብላቸው፣ ገንቡ ብላቸው ሊሰሩ የሚችሉ ብዙ ሰዎች አሉ። አንተ ግን አለው አጋንንትን ልታወጣ የምትችል ወደ መጡበት እሳት ልትመልስ የምትችል ነህ። አንተ ግን ህመምተኞችን ልትፈውስ የምትችል ነህ።
አንተ ግን ለምጻሞችን ልታነጻ የምትችል፣ አንተ ግን አንደበታቸው የታሰረውን አንደበታቸውን ልትፈታ የምትችል፣ አንተ ግን ዓይናቸው የታወረውን ብርሃናቸውን ልትመልስላቸው የምትችል፣ አንተ ግን ጓዳቸው ባዶ የሆነ ቢኖር ጓዳቸውን ልትሞላ የምትችል አምላክ ነህ። አንተ ግን በፍሬ በበረከት ያልተባረኩትን ወይም ደግሞ በልጅ በረከት ያልተጎበኙትን በልጆች ደግሞ ልታስደስታቸው የምትችል አምላክ ነህ። ስለዚህ ሁሉ ይቻልሃል ብሎት ነበር። ልዩ በሆነ ምሳሌ ይህንን ነገር አስረድቶ ነበር። ስለዚህ ምሳሌውን እጅግ በጣም አደነቀለት። ምድራዊውን ከሰማያዊው ነገር ጋር እንኳን ላድርግ ብሎ ሲነሳ የተናገረበት ንግግር እጅግ በጣም ጥበብ የሞላው ነበር። ስለዚህ ይህችን ልዩ የሆነችውን ጥበቡን አደነቀለት። ክርስቲያን በባህሪው ጥሩ የሆነ ጥበብ ሊኖረው ይገባል። ጥሩ የሆነ ምሳሌነት ሊኖረው ይገባል። ስለዚህ በሶስተኛነት ይህችን ጥበባዊ የሆነችን ልዩ ጥበቡን አደነቀለት። ምክንያቱም ጥበብን የሚወድ እግዚአብሔርን የሚፈራ ነው። የጥበቦች ሁሉ መጀመሪያ እግዚአብሔርን መፍራት እንደሆነ መጽሐፍ ይነግረናል። እግዚአብሔርን የሚፈራ ሰው ደግሞ ጓደኛ ልምረጥ ቢል፣ ዙሪያውን ልክበብ ቢል፣ ልክ እንደ መጽሐፍ ምሳሌ ላይም እንደሚነግሩን ጥበበኛ ሰው ጥበበኛ የሆነውን ነው የሚፈልገው። ጥበበኛ የሆነው ሰው ወደ ጥበብ የሚያደርሰውን ነው የሚከተለው። ስለዚህ ሕይወቱን ሁሉ ይባርከዋል ማለት ነው። ስለዚህ አሁንም ከዚህ 100 አለቃ ጥበቡን አደነቀለት። 3 ትላልቅ ነገሮችን አደነቀለት። አንደኛ ሃይማኖቱን፣ ሁለተኛ ትህትናውን፣ ሶስተኛ ጥበቡን አደነቀለት። አሁን ጊዜው ገና ነው ብሎ ቢያስብ እኔ ቤቴ እግዚአብሔርን ሊያስተናግድ የሚችል አቅም የለውም፣ እኔ ቤቴ ኢየሱስ ክርስቶስን ሊቀበል የሚችል አቅም የለውም ብሎ ፈርቶ ወደ ኋላ ቢቀር ልጁም ድህነት ሳያገኝ እንዲሁ ደግሞ እርሱም ሳይባረክ ወደ ኋላ ይቀር ነበር። ግን ደግሞ ፍርሃቱንም ትህትናውንም በያዘ መልኩ ለአምላኩ ማቅረብ የሚገባውን ነገር አቀረበ። ለኢየሱስ ክርስቶስ ማቅረብ የሚገባውን ነገር ሰጠ። ስለዚህ ድህነትን አገኘ። እንደዚህ አይነት የመለሱ እንደዚህ አይነት የመሰሉ ጊዜው ገና ነው የሚሉ ቃላቶች፣ እንደዚህ አይነት ነገሮችን የተላበሱ ጊዜው ገና ነው የሚሉ ነገሮች መሳካትን የሚያገኙ ናቸው። ትህትና ቢኖራቸውም እስከ ትህትና ግን ወደ አምላካችን የምንቀርብበትን መቅረብ የሚያላብሱ ናቸው። ስለዚህ የ100 አለቃ ልዩ የሆነውን ነገር አገኘ። በቤቱ ሲሄድ ልጁ ድኖ አገኘ። ልዩ ሰላምን አገኘ። ልዩ የሆነውን መባረክ ተሰጠው። ስለዚህ በእነዚህ ነገሮች ውስጥ መሻገርን አገኘ። ይሄ ሰው ጊዜውን ቢያረፍድ ኖር እኔስ የመንግስት ሹማምንት ነኝ፣ እርሱም ሊሰማኝ አይችልም፣ ልጠይቀውም ደግሞ አይገባም ቢል ኖሮ ይህ ሁሉ ነገር ያጣ ነበር። በማርፈዳችን የምናጣቸው ብዙ ነገሮች አሉ። አንዳንዴ ደግሞ በማርፈዳችን ውስጥ የምናገኘው ብዙ ነገሮች አሉ። ልክ እንደ ማርያም መግደላዊት ያሉ ሴቶች የትንሣኤውን ነገር እንድትመለከት የትንሣኤውን ነገር እንድታይ የሆነላት ከብዙ መጥፋት ከብዙ ደግሞ የበደል ህይወት ውስጥ ተመልሳ ነው። ከአጋንንት ስራት ተፈታ ነው። ከሰይጣን እርኩስ መንገዶች ደግሞ ተመልሳ ነው። ግን ደግሞ ስትመለስ መያዝ ያለባትን መጨበጥ ያለባትን ስላወቀች እርሱን ይዛ ቀጠለች። ከእርሱ ጋር ደግሞ ተጓዘች። ልዩ የሆነውን ብርሃን እንዲሰጣት ሆነ። አንዳንዴ ደግሞ ደካማ በሚመስሉ እምነቶቻችን ውስጥ ደካማ በሚመስሉ ደግሞ ማንነታችን ውስጥ ልዩ በረከትን እናገኛለን። ቶማስን መመልከት እንችላለን። የቶማስ ነገር እንደመጣበት ማህበረሰብ ትንሣኤ ሙታን ላይ ችግር ያለባቸው ሰዎች ነበሩ። እንደዚሁ ደግሞ ሌሎቹን ሐዋርያት ክርስቶስን ለመስበክ የክርስቶስን ትንሣኤ ለመናገር ሲነሳ አይተነዋል ብለው ሊናገሩ ይችላሉ። እርሱ ግን ይህንን አላየ። ስለዚህ ለእናንተ እንደተገለጸው ለእኔም ደግሞ ሊታይ ይገባል ብሎ አስቦ ነበር። ግን የሚገርመው ሌሎቹ ሐዋርያት በአይን ነበር ያዩት። እጆቹን አይተዋል፣ ችንካሮቹን ተመልክተዋል፣ እንግዲህ የክርስቶስን ሰውነት አይተዋል። ግን እርሱ ደግሞ ና ዳብስ ተባለ፣ ና ደግሞ ችንካሮቹን ንካ ተባለ። አያችሁ፣ ምናልባት ካረፈርንበት ነገር ላይ ወይም ደግሞ ከጠፋንበት ነገር ላይ ልንመለስ ያቀድንባቸው ሰዓቶች፣ የተመለስንባቸው ጊዜያቶች በእግዚአብሔር ዘንድ ልዩ መቀበሎች አላቸው። ከቀደሙት የበለጠ ክብርም ልናገኝ እንችላለን። ቶማስ ዳበሰ፣ እስካሁን ያቺ እጁ ለምልማ እስከምትቀር ድረስ ደረሰ። በማርፈድ ውስጥም የምናገኘው ነገር አለ። ይሄ ግን ጊዜው ገና ነው ብሎ በማሰብ አይደለም። ትህትናን የተላበሰ ጊዜው ገና ነው የሚለውን ቃል ግን በማሰብ ሊሆን ይችላል። ይሄ ብቻ አይደለም። ዘኪዎስን መመልከት እንችላለን። በዚህ በሉቃስ ወንጌል ምዕራፍ 19 ላይ አንድ ሉቃስ የሚባልን ዘኪዎስ የሚባልን ሰው እናገኛለን። ይሄ ዘኪዎስ የሚባል ሰው ኢየሱስ የሚባል
አንድ ልዩ የሆነ ተናጋሪ፣ አንድ ደግሞ ልዩ የሆነ ሰባኪ፣ ልዩ የሆነ ደግሞ አምላክ ወደዛች ወደ ኢያሪኮ ወደምትባለው ቦታ ሊመጣ እንደሆነ ይሰማል። ግን ደግሞ በተፈጥሮ አጭር ነበር። ስለዚህ ምናልባት እንኳን አሁን ሕፃናቱ ከፊት ሲሯሯጡ ደግሞ የዚህ ከተማ ሰው ደግሞ ወደዚህ ወደዛ ሲል ኢየሱስ ክርስቶስን ሳላየው ሊያልፈኝ ይችላል። ስለዚህ እሱን ለማየት ዛፍ ላይ ልውጣ ብሎ አሰበ። ስለዚህ ዛፍ ላይ ሆኖ በሚያይበት ሰዓት እርሱ ያሰበው ኢየሱስ ክርስቶስን እያየው ያችንም ዛፍ አልፎ የሚሄድ ነበር የመሰለው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያቺ ዛፍ ጋር ሲደርስ ቆመና ቀና ብሎ ዘኬዎስን አንድ ነገር ብሎት ነበር። ይሄም በአንተ ቤት ልውል ይገባልና ዘኬዎስ ሆይ ና ውረድ አለ። ለዘኬዎስ ይህ እንግዳ የሆነ ነገር፣ እሱ ያሰበው በመንገድ ሲያልፍ ቆሞ ሊመለከተው ነው። ዘኬዎስ ያሰበው ወደዚች ከተማ የመጣውን ያ አንደበቶቹ የሚጣፍጠውን ልዩ ልዩ የሆኑ ተአምራቶችን ሲያደርግ የነበረውን ኢየሱስ ክርስቶስን መመልከት ነበር። ግን ዘኬዎስ ሆይ ና በአንተ ቤት ውስጥ ደግሞ ልውል ይገባል። ይህንን ሲያዩ ብዙዎች እንዴት ከኃጢአተኞች ጋር ሊውል፣ እንዴትስ ደግሞ ሰውን ሲበድሉ ከነበሩ ሰዎች ጋር ሊውል ይገባል፣ እንዴትስ ይሆናል እያሉ ነበር። ምናልባት እኛ እግዚአብሔር ሲጠራን በሕይወታችን በመንገዳችን ውስጥ እግዚአብሔር ተመለሱ ብሎ ምልክት ሲያሳየን አይ አንተ እኮ እየሄድክበት ያለው ነገር ትክክል አይደለም ብለው ከመልካሙ መንገዳችን ሊስቡን የሚፈልጉ ብዙዎች አሉ። አሁን ዘኬዎስን አይደለም ኢየሱስ ክርስቶስ እንዴት ከሱ ጋር ይሆናል? ዘኬዎስ እንዴት ከኢየሱስ ክርስቶስ ጋር ይሆናል ሳይሆን ኢየሱስ ክርስቶስ ደግሞ እንዴት ከዘኬዎስ ጋር ይሆናል የሚሉ ነበሩ። ስለዚህ አንተ አይደለም ክርስቶስን ተከትለ፣ አንተ አይደለም እግዚአብሔርን አስበ፣ አንተ አይደለም በመንፈሳዊ ተገኝተ ቀርቶ በአንተ ህይወት ውስጥ መልካም ነገር ሲሆን የሚጨንቃቸው የሚጠበቡ ብዙዎች አሉ። ስለዚህ አንተ ያስከውን ቀጥተኛ መንገድ መከተል መቻል እንዳለብህ ዘኬዎስ ትልቅ ትምህርት ነው። በዘኬዎስ ቤት ውስጥ ግን ጌታችን ሊውል ወደደ። ዘኬዎስ የነበረው ስልጣን ነበር፣ የነበረው ሀብት ነበር። ግን ደግሞ አሁን ልዩ የሆነውን ሀብት አግኝቷል። ስለዚህ ሰዎች ሲጠቋቁሙበት፣ ሰዎች ሲያዝኑበት፣ ሰዎች እንዴት ከዚህ ኃጢአተኛ ጋር ኢየሱስ ክርስቶስ ይሆናል ብሎ ሲያስቡ፣ እርሱ ግን የይቅርታውን የንስሐውን ቃላቶች ይናገር ነበር። የበደልኳቸው ካሉ በእጥፉ ደግሞ በደሌን አስተካክላለሁ፣ የቀማኋቸው ካሉ ደግሞ በእጥፉ ደግሞ እክሳቸዋለሁ እያለ ንስሐውን ይናገር ነበር። ለዚህም ዘኬዎስ ቤቱ ተባረከለት። ለዚህም ዘኬዎስ ልዩ የሆነውን ነገር አገኘ። መባረክ ለቤቱ ሆነለት። ዘኬዎስ በእጥረቱ ምክንያት በተፈጥሮ ምክንያት ዛፍ ላይ ወጥቶ ሊመለከት ወዶ ነበር። ግን ደግሞ ያቺን ከፍታ በዛፍ ከፍታ ብቻ ነበር ያገኘው። አሁን ግን ጌታችን መድኃኒታችን ኢየሱስ ክርስቶስን አግኝቶ ከፍ ወዳለው ነገር ተሻግሯል። ከፍ ያለውን ነገር መያዝ ችሏል። ስለዚህ ምናልባት እንደ ዘኬዎስ ያጠረ አስተሳሰብ ያለን ሰዎች፣ ምናልባት እንደ ዘኬዎስ በተፈጥሮ በተለያዩ ነገሮችም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መቅረብ አልችልም ብለን የምናስብ ሰዎች ካለን ግን ዘኬዎስ ትልቅ ትምህርታችን፣ ልንቀርብ እንችላለን፣ ልንማር እንችላለን፣ ልንጠጋ እንችላለን። እርሱም በቤታችን ሊያደር የሚችልበት አቅም አለ። ስለዚህ በእውነት እንደ ዘኬዎስ በተለያዩ ነገሮች ውስጥ ተይዛችሁ ቆመው የሚጠቋቆምባችሁ ሰዎች የበዙበት ቦታ ላይ ብትሆኑ ግን ደግሞ ክርስቶስን ለመከተል እንዳታፍሩ፣ እግዚአብሔርን ለማሰብ እንዳታፍሩ፣ እመቤታችን ቅድስት ድንግል ማርያም ልዩ ስጦታ ሰጠሽን ብሎ ለመናገር እንዳትሳቀቁ። ምክንያቱም ለቤታችሁ ድህነት የሚሆንበትን ቃል እየተናገራችሁ ነው። ዘኬዎስ ይህ ሁሉ በማድረጉ ዛሬ ለዚህች ቤት ድህነት ሆኖላታል፣ ዛሬ ለዚህች ቤት ታላቅ ነገር ሆኖለታል ብሎ ኢየሱስ ክርስቶስ መሰከረለት። የጠፉትን ሊፈልግ፣ ያጡትን ደግሞ እንዲያገኙ ሊያደርግ፣ የተራቡትን ደግሞ ሊያበላ የሰው ልጅ እንደተገለጸ ኢየሱስ ክርስቶስ ተናገረ። ስለዚህ እንደ ዘኬዎስ ባጠረ አስተሳሰብ ባጠረ የእውቀት ነገር ውስጥ ያለን ካለን ሁሉ ነገራችንን ግን ሊጨምር የሚችል ሊያስተምር የሚችል እንደ ጉድለታችን ሙላትን ሊሰጥ የሚችል እግዚአብሔር በሕይወታችን እንዳለ እናስብ። ይህን ግን የሚሆነው ጊዜው ገና ነው የሚለውን ነገር ካቆምን ነው። እንደ ባለ ሽቷ ማርያም ወሳኝ ሰዎች ስንሆን ነው። ያለንበት ሕይወትን ቆም ብለን መመልከት ስንችል ነው። በኃጢአት ውስጥ በክፋት ውስጥ እየኖርን እየተራመድን ያለን ሰዎች ካለን ቆም ብለን ያችን ደቂቃዎች እናስባት። ባለ ሽቷ ማርያም ቆም ብላ ሕይወቷን በመመልከቷ ገና ለጋ በሆነው እድሜዋ ተመልሳ ወደ ክርስቶስ እንድትጠጋ ተመልሳ እግዚአብሔርን እንድታስብ ሆኗል። አውቃለሁ የሚሉ ሰዎች በተሰበሰቡበት ቦታ ላይ እኛማ ከማርያም
ከዛች ከባለ ሽቷ ማርያም እንሻላለን ያሉ ሰዎች ባሉበት ቦታ ላይ ግን ደግሞ እሷ ተሽላ ልትገኝ ልዩ የሆነ እምነት በልቧ ሊገኝበት ይችላል። ስለዚህ ምናልባት ያለንበት መሰናክል ያለንበት መጥፋት ህይወታችንን የሚያጎል ሊሆን ይችላል። ግን ጠንክረን የምንስተካከል ከሆነ እርሱን የምንመስልበት እርሱንስ ደግሞ የምናስብበት ማንነት እናገኛለን። ባለሽቷ ማርያም ከኃጢአቷ ተመልሳ በጌታችን እግር ስር ወድቃ ነበር። ያመጣችለትን ውድ ሽቶ እግሩ ላይ ያፈሰሰች ነበር። ከሱ በላይ የሚገርመው ደግሞ እንባዎቿ እየፈሰሱ የክርስቶስን እግር ሲያጥቡ ነበር። በማበሻ ጨርቋም እያበሰች ነበር። የቤቱ ባለቤት ያ ሁሉ ማዕድን ደግሞ ይዘረጋ ያ ሁሉ ደግሞ መስተንግዶ ሊያደርግ የተዘጋጀው ፈሪሳዊው ስምዖን ግን ይህንን አላሰበውም ነበር። ምናልባት ኃጢአተኛ ነን ብለን በምናስበው ልባችን ውስጥ ልዩ የሆነ ለክርስቶስ ማስተናገጃ የሚሆን ለኢየሱስ ክርስቶስ መስተንግዶ ሊሰጥ የሚችል ማንነት ሊኖረን ይችላል። ስለዚህ ያንን ማንነታችንን እንግለጸው። ስምዖን ግን በልቡ እያሰበ የነበረው ደካማ ሐሳብ ጌታችን ተረድቶት ነበርና ስምዖንን አንድ ጥያቄ ጠየቀው። አንድ አበዳሪ ለሁለት ተበዳሪዎች የተለያየ መጠን ቢሰጣቸው፣ ለአንዱ ብዙ ለአንዱ ደግሞ ትንሽ ቢሰጣቸው፣ ደግሞ ለሁለቱም ብድራቸውን ቢተውላቸው የትኛውን አብልጦ ይወደዋል አለ። ብዙ የተወለትን ይወደዋል። ቀድሞ ግን ስምዖን ቆሞ እያሰበ የነበረው እንዴት ይቺ ኃጢአተኛ እግሩን ስትነቀው ከእግሩ ስር ስትወድቅ እንዴት ዝም ይላታል የሚል ነበር። ግን ስለ ብድሩ ሲጠይቀው ምናልባት ብዙ የተወለትን ይወደዋል። ስለዚህ ጌታችንም አንተ መልስ አንተ አልካል። ብዙ ኃጢአት በሰራንባቸው ብዙ በደል በበደልንባቸው ዘመናት ውስጥ አዝነን ሊሆን ይችላል። ግን ደግሞ እርሱ ይቅር ሊለን ግን ደግሞ እርሱ ምሕረትን ሊያደርግልን የታመነ ነው። ስለዚህ ወደ አምላካችን ልንመለስ ይገባል። እንዴት? ጊዜው ገና ነው የሚለውን አስተሳሰባችንን አሁን ላይ በመቋጨት ለንስሐ ጊዜው አሁን ነው። ለቤታችን መዳን እንዲሆንልን የምንሰራበት ጊዜ አሁን ነው። ዛሬ ለዚህ ቤት መዳን ሆኖለታል። ዛሬ ለዚህ ቤት ደግ ነገር ሆኖለታል። ስለዚህ ለአሁን ላይ ለቤታችን፣ ለህይወታችን፣ ለኑሯችን መዳን የሚሆንበት ጊዜ ትላንት አይደለም። መዳን የሚሆንበት ጊዜ ገና ወደፊት የሚመጣ ሩቅ የሆነ ጊዜ አይደለም። ዛሬ ምን ስናደርግ? ህይወታችንን በመንፈሳዊ ነገር ስናስጌጥ፣ ህይወታችንን በእግዚአብሔር ህይወት ውስጥ ስናሳልፍ፣ ህይወታችንን ደግሞ ልክ እንደ ጻድቃን እንደ ቅዱሳኑ እንደ ንጹሃኑ ልዩ የሆነውን በረከት ሰማያዊ የሆነውን በረከት ከአምላካችን ስንጠብቅ፣ ስለዚህ ለቤታችን መዳን የሚሆነው አሁን። ስለዚህ ጊዜው ገና ነው የሚለውን ቃል እንግደለው። ጊዜው ገና አይደለም። አሁን ንስሐ ልንገባ ይገባል። ጊዜው ገና አይደለም። አሁን ከቅዱስ ቁርባኑ ልንቀርብ ይገባል። ጊዜው ገና አይደለም። አሁን ከመንፈሳዊ ምስጢራቶች ልንጠጋ ይገባል። መቼ? አሁን። ስለዚህ ጊዜው ገና ነው የምትለው ቃል ህይወታችንን የምትገል ልክ ምናልባት ደግሞ ቅድም እንዳልናቸው አጋንንታዊ የሆኑ ስራዎችን እንድንሰራ በመጥፎ ነገር የተሽሞኖመኑ በመጥፎ ነገር ደግሞ የተያዙ ነገሮች ውስጥ እንድንቆይ የሚያደርጉ ሊሆን ይችላል። ስለዚህ ከዚህ ነገር ግን ደንገጥ ብለን መለስ ብለን ቀልባችንን አስተካክለን አምላካችንን የምናውቅበት አምላካችንን የምናስብበት የጥበብ ህይወትን ልንኖር ይገባል። ስለዚህ ለመዳናችን ጊዜው አሁን የተራበች ሰውነት አለ። ያቺ ሳምራዊቷ ሴት ጌታችን ተጠግቷት ሲነግራት ስለማያስጠማ ውሃ ሲነግራት እሷ እየመሰላት የነበረው ልክ ከጉድጓድ እንደምትቀዳ ውሃ ልክ ደግሞ ከዛ ቦታ ላይ ተገኝቶ እንደሚፈልቅ ውሃ ነበር። እሱን ስጠኝና እባክህን እዚህ ደግሞ እየተመላለስኩ የምቀዳበትን ሰዓት እዚህ ደግሞ እየተመላለስኩኝ የምወስድበትን ሰዓት እንዲሁም ድካሜን ሁሉ ነገር ልቆጥብ እባክህን ስጠኝ ብላው ነበር። ግን ከዓለማዊ አስተሳሰቧ ከምድራዊ ነገሯ ደግሞ መለስ ስትል ለካ ጌታችን የነበረው እየተናገረ የነበረው ነገር ዘላለም የማያስጠማ ዘላለም የማያስርቡ ያ ውሃ ያ ደግሞ በዮሐንስ ወንጌል ላይ የማያስጠማ ውሃ ተብሎ የተጠቀሰው እርሱ ራሱ ጌታችን እንደሆነ አወቀች። ስለዚህ ውሃ ልትቀዳ የመጣችው ሴት ግን ደግሞ ልዩ የሆነውን ወንጌል ይዛ ተመለሰች። ልክ በኦሪት መጻሕፍቶች ላይ እነዛ 4 አፍላጋት ዓለምን ዞረው እንደሚያጠጡ እንደሚያለመልሙ ለካ ሕይወትን የሚያለመልመው ለካ ደግሞ ሕይወትን የሚያስተካክለው ለካ ደግሞ ያንን የሕይወትን ጥም ሊቆርጥ የሚችለው ይሄ ልዩ የሆነው ቃል እርሱም ደግሞ አምላካችን ነው ብላ ተመልሳ ለብዙዎች ይህንን ውሃ ስታካፍል ይህንን ወንጌል ስትናገር ቆየች። ስለዚህ ጊዜው አሁን ነው። ሳይረፍድብን ድካማችንን የሚቆጥብልን ሳይረፍድብን መጥፋታችንን የሚታደገንን አምላካችንን መድኃኒታችንን
ልዑል እግዚአብሔርን ልናውቅ ይገባል። ወደ እርሱ ልንመለስ ይገባል። መንፈሳዊ ሕይወት ሊኖረን ይገባል። ሮጠን ልንሄድ የሚገባን ቤተ ክርስቲያን ሊሆን ይገባል። ብናዝንም ብንደሰትም ብንከፋም መጥፋትም በሕይወታችን ቢኖር ማጣትም ቢያገኘን ማግኘትም ደግሞ በኑሯችን ቢኖር አምላካችንን ልናስብ ይገባልና በዚህ ውስጥ ሕይወታችንን ልንቃኝ ይገባል። አምላከ ቅዱሳን በሕይወታችን ሁሉ ተገኝቶ ነገራቶችን ሁሉ እንዲያስተካክልልን ጊዜው ገና ነው ያልንባቸው የክፋት የበደል መንገዶችን ደግሞ እንዲመልሰን የእርሱ መልካም ፈቃድ ይሁንልን። እኔ ባጎደልኩት ለሐዋርያት፣ ለነቢያት፣ ለመምህራን እንደዚሁ ለቅዱሳን በገለጸው ጥበብ ልክ ለሁላችን ይገልጽልን ዘንድ የእርሱ መልካም ፈቃድ ይሁንልን። ይህ ሐሳብ ለሁሉም ደግሞ እንዲደርስ ሼር በማድረግ ወንድሞቻችንን እህቶቻችንን ጊዜው ገና ነው የሚለውን አስተሳሰባቸውን ቀይረን ለቤተ ክርስቲያን ደግሞ ምርኮ የተዘጋጁ ለቤተ ክርስቲያን ደግሞ የሚበጁ መንፈሳዊ ሕይወትን የተቀናጁ እንዲሆኑ ሁላችንም የበኩላችንን እንወጣ። መልካም ቀን ለሁላችሁ ይሁን።